ገንዘብ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። ዘመድ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። ጓደኛ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። የናንተ ጤንነት እንኳን ከናንተ ጋር የሚቆየው መቃብር እስክትገቡ ነው። ለጥቂት ጊዜ ነው። በዚህኛውም ዓለም በሚቀጥለውም ዓለም ለዘላለም የማይለየን መድኃኔ ዓለም ነው። እርሱን ነው መደገፍ ያለብን። እርሱን ነው መጠየቅ ያለብን። ለእርሱ ነው መገዛት ያለብን። ለእርሱ ነው መታዘዝ ያለብን። ሁል ጊዜ መከራ ቢመጣ፣ ፈተና ቢመጣ፣ ስቃይ ቢመጣ፣ ሐዘን ቢመጣ ከሰማይ በታች የትኛውም ነገር በሕይወታችን ቢያጋጥመን ቶሎ ብለን ማስተዋል የሚገባን እግዚአብሔር ከኔ ጋር ነው፣ አልፈዋለሁ። ማን ከኔ ጋር ነው? መድኃኔ ዓለም ከኔ ጋር ነው፣ እሻገራለሁ። አማኑኤል ከኔ ጋር ነው፣ ድል አደርገዋለሁ ብለን ነው ማመን የሚገባን። ችግሩ ግን እኛ ሕይወት ውስጥ የሆነች ነገር ስትመጣ ያለንን ነው ቅድሚያ ምን ሰጠው። ገንዘብ ያለው ሰው በገንዘቡ የሚያሸንፍ ይመስለዋል። ስልጣን ያለው በስልጣኑ የሚሻገር ይመስለዋል። ዘመድ ያለው በዘመዱ የሚያልፈው ይመስለዋል። ገንዘብም ስልጣንም ዕውቀትም ብልሃትም ጉልበትም ኃይልም አላፊ ጠፊ ነው። ለዘላለም የሚያሻግር ማን ብቻ ነው? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ሕይወት በመካከላቸው ሳለ ስለ ሞት ይጨነቁ ነበር። በጣም ፈሩ፣ ደነገጡ። ከዚያ በኋላ ጌታ ሆይ አሉት። ጌታ ሆይ፣ ያው ቀኑን ሙሉ እየሰበከ ነው የዋለው፣ ቀኑን ሙሉ እያስተማረ ነው የዋለው። ደክሞታል፣ አንቀላፋ፣ ተኛ። ከዚያ በኋላ መጡና ጌታ ሆይ ስንጠፋ አይገድህምን? ልንሞት ነው፣ ልንጠፋ ነው። ውሃ ወደ ታንኳይቱ ሊገባ ነው። እባክህን አድነን፣ በሞትና በሕይወት መካከል ያለነው ታደገን አሉት። መለመናቸውም አንድ ነገር ነው። እየሰማችሁ ነው አይደለ? እስኪ እንለምነው እግዚአብሔርን። አሁን መረዳት ያቃተን ትልቁ ነገር እግዚአብሔር አባታችን ነው። እግዚአብሔር ምናችን ነው? እንደ አባትነቱ ያደርግልናል። እንጠይቅኛ ስለ ጸሎት ባስተማረበት ክፍል የቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ጌታችን ኢየሱስ ክርስቶስ ቀድሞ ካስተማረ በኋላ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል እያለ እያስተማረ ቆየና ከዚያ በምሳሌ ደግሞ ነገራቸው። እንደዚህ አለ፣ ከእናንተ መካከል አለ ልጁ አሳ ቢለምነው ለልጁ አሳውን በመስጠት ፈንታ አሳውን ትቶ ለልጁ እባብ የሚሰጥ ወላጅ አለ ወይ አለ። ኧረ በስመ አብ! የለም። እነሱ ያው የሚመገቡት አሳ ስለሆነ አሳ ነው። እስራኤል አካባቢ ባህር ዳርቻ የሚኖሩ ናቸው። በሚያውቁት ነው የነገራቸው። እስኪ እኛ ጋር እናምጣውና የምናውቀውን እናስገባ። ቀጥሎ እንደዚህ አለ፣ ልጁ ዳቦ ቢለምነው አለ ዳቦውን ትቶ ለልጁ ድንጋይ የሚሰጥ አለ ወይ አለ። አረ የለም አሉት። ዳቦ ለጠየቀ እንጀራ ለጠየቀ ልጅ እንጀራ ይሰጠዋል። ደግሞ ለዚህ ዘመን ልጅ ተለምኖ ነው የሚሰጠው እኮ። ትምህርት ቤት ሲላክ በጣም ተለምኖ ይከለከላል ወይ አለ ክርስቶስ። አረ የለም አሉ። መለሰና እንደዚህ አለ፣ እንኪያስ እናንተ ክፎችና አመፀኞች ስትሆኑ ለልጆቻችሁ እንዲህ የምትራሩ ከሆነ የሰማዩ አባታችሁ እግዚአብሔር ከናንተ በላይ ስለ እናንተ ይራራል አለ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እንዳይመስላችሁ በጣም ብልጣብልጦች ስለሆንን፣ በጣም ጉልበት ስላለን፣ በጣም አቅም ስላለን፣ በጣም ማስተዋል ስለምንችል ጥበበኞች ስለሆንን አይደለም የኖርነው። የሰማዩ አባታችን ምሕረት አድርጎልን በርህራሄው ነው ዛሬ የደረስነው። ስለዚህ እናንተ ለልጆቻችሁ እንዲህ የምትራሩ ከሆነ አለ ለልጆቻችሁ የምትጨነቁ የምታስቡ ከሆነ ያውም አመፀኞች ሆናችሁ፣ ያውም ኃጢአተኞች ሆናችሁ፣ ያውም ክፋት ሞልቶባችሁ፣ ነገር ግን ለልጆቻችሁ የምትራሩ ከሆነ የሰማዩ አባታችሁ ከናንተ በላይ ስለ እናንተ ያስባል፣ ደግሞም ያራላችሁ።